ዛሬ ሁላችሁን ጠላት ላስተዋውቃችሁ ነው። ብዙዎቻችሁ ስሙን እንኳን አታውቁትም። ሄንሪ ፊሸል ይባላል። የመደበኛ ትምህርት ቤቶች ፈተና ፈጣሪ ነው። የነዛ በጭንቀት ያልተኛችሁባቸው ሌሊቶች መስራች። ሌሎች ሰዎች አምፖልን፣ ስልክን፣ አውሮፕላንን የመሳሰሉ ምርጥ ነገሮችን በሚፈጥሩበት ወቅት ሄንሪ አንድ ቀን ከእንቅልፉ ሲነሳ እንዲህ አለ። ዓለም ምን እንደሚያስፈልገው ታውቃላችሁ? ተጨማሪ ጭንቀት ወረቀት ላይ። እናም የምታውቋቸውን አይነት የፈተና ስርዓቶች አስተዋወቀ። ይሄው ዓለም ከዚያች ቀን ጀምሮ ሰላም ኑሯት አያውቅም። 12 ምዕራፎችን አንብባችሁ በድንገት ያለፋችኋትን አንድ አረፍተ ነገር ትጠየቃላችሁ። እናመሰግናለን ሄንሪ፣ የማወቃችን መጠን በእስክርቢቶ ባከበብናቸው ክቦች እንደሚለካ ስላሳየ። ሰላማዊ ህይወታችንን ለመኖር ስንሞክር እሱ ግን በሰላም እንዳንተኛ ለማረጋገጥ ነበር የሞከረው። እናም ወደፊት በፈተና አዳራሽ ውስጥ ራሳችሁን ጭንቀት ውስጥ ካገኛችሁት በሹክሹክታ ይሄንን ሰው አመስግኑት። ሄንሪ ፊሸል እውነተኛውን አለቃ፣ ፈተናን ሳይሆን በሰዓት የተገደበ ጭንቀትን ለፈጠረልን